رحمن يا رحمن ساعدني يا رحمن اشرح صدري السلام عليكم ورحمة الله وبركاته። ሰላም እንዴት አደራችሁ? እንዴት ናችሁ? ሰላም ነው? አለን አልሐምዱሊላህ እኔ ሰላም ነኝ። ዛሬ ዕለተ ረቡዕ ጠዋት ተነሳሁኝ። ቁርስ አብረን እንስራ ጫማዬን ለበስኩኝ። ከዛ አጋዥን ከታትፈሽ ቆይኝ ብያት ነበረ። ቲማቲም አልከተፈችውም። ለምን አልከተፍሽውም ስላት እንዴት አድርጌ እንደምከትፈው አላወቅኩም አለችኝ። ኦኬ እንግዲህ ያጋጥማል ብዬ ቤተል ተሎ ከተፊው ብዬ ወደ ስራ የገባሁኝ። ሽንኩርቱ ተከትፎ ስለነበረ መጥበሻዬን አድርጌ ሽንኩርት አደረኩኝና መጥበሻዬን አድርጌ ሽንኩርት አደረኩኝ። ምሰራ እንግዲህ እንቁላል ነው ማለት ነው። ሹክሹካ ነው ምሰራ። ሽታው ምናምን ብቻ በጣም ይረብሸኛል። ሽንኩርቱ ግን በቃ አፍንጫዬን ቢሆን አፍኜ እየሰራሁ እገኛለሁ። ምክንያቱም አጋዥ ከገጠር ነው የመጣች። ምንም ነገር አትችልም። ምንም ነገር አትችልም ብታዩት ማለት ነው። እና ሽንኩርት ከተፊ ስርዓት እንዴት አድርጋ እንደምከትፍም አትችልበትም። እና በቃ ያው እኔም ድሮ ወደ ሳውዲ ስሄድ ለመጀመሪያ ጊዜ ቋንቋቸውን ሳላቅ ስደነባበር የነበርኩበትን አስታውሼ ይሁን ብዬ ተቀብዬ ራሴ ገብቼ እየሰራው ነው ለትንሽ ጊዜ ማለት ነው። ቢያንስ 1 ወር ምናምን አሳይቻት ኢንሻአላህ እሷም ስራ ትቀጥላለች። ሲቀጥል ሽንኩርት አደረኩኝ፣ ከዛ ዘይት አደረኩኝ፣ ከዛ ቲማቲም አደረኩኝ፣ ከዛ ደግሞ ሳልሳ አደረኩኝ እንግዲህ እንደምታዩት ጨው አደረኩኝ ወይም ደግሞ ሚልህ ማለት ነው። በነገራችን ላይ እኔ እንደዚህ አይነት እንትን አይለኝም። ከዛ ወተት ጨምራለሁኝ። እኔ እንቁላል ስሰራ ያጥመዋል። ባይ ዘ ዌይ ቀምሳችሁ ሰርታችሁ ቀመሱት። እንቁላል አደረኩኝ። ማነው እንቁላል አልኩኝ፣ ወተት አደረኩኝ። እንደምታዩት ሽታው በጣም ደስ ይል ነበረ። በነገራችን ላይ አሁን ባለቤቴን ሸኝቼ ወደ ስራ ምናምን ነው እንትን እያልኩት ያለሁት ማለት ነው። ከዛ እንግዲህ 2 እንቁላል አደርጋለሁ ማለት ነው። እንግዲህ ከገጠር ነው የመጣች አጋዥ ግን እንቁላል አልወድም አለች። አለኝ። ወተት አልወድም አለች። ለምን እንደሆነ አላውቅም። አልወድም አለች። እንግዲህ ካልወደድሽ ብዬ እኔም ብዙም ስለማልበላ ለባለቤቴ 2 ብቻ ይበቃል ብዬ 2 ሰራሁኝ ማለት ነው። እንደምታዩት 2 ብቻ ነው ያደረኩኝ። ቆንጆ ሽክሽካ ነው። ብስል ሲል ነው ደስ የሚለኝ እኔ። እና እንደዚህ ብስል አለ። ከዛ ደግሞ ለሻይ ውሃ አምጪ ብያት ትንሽዬ አድርጋ መጣች ጨምሪበት አልኳትኝ። ከዛ እንግዲህ እኔ ያው ይሄን ብዙ ስለማልበላ አቮካዶ ልሰራ ነው። አቮካዶ 1 ጁስ አቮካዶ እና አንድ ደግሞ በቲማቲም እና በሽንኩርት ነው የምሰራው። የሚገርማችሁ ነገር ግን እንደዚህ ለፍቼ ሰርቼ አቮካዶን አልጠጣም አለኝ ማለት ነው። የሚጠጣውን ጁስን በእንቁላል ሆዱ ሞላና በቀይ ስመለስ ብሎ ሄደ ማለት ነው ባለቤቴና ይሄንን አሁን እንደዚህ አድርጌ በደንብ ከቀጠቀጥነው በኋላ ይሄንን የሚገርማችሁ የት መሰላችሁ መስራት የጀመርኩት ሳውዲ ያለው ሴትዬ እንደዚህ ታደርግ ነበረና ያበደ በቆንዶ በርበሬና ዘይቱን አድርጋ ምናምን ነበረ በዛ ሰዓት እንትን ምለው ቲማቲም
ሽንኩርት እና ዘይት ዘይቱን፣ ቁንዶ በርበሬ፣ ሚልህ፣ ሎሚ አድርገን ነበረ እየሰርተን እና በሳውዲ ኤሽ ነበረ በዛ ነበረ የምሰራው እና በጣም አሪፍ ነበረ። አሁን ትዝ ሲለኝ በቃ ምግቡ ሁሉ አልበላ ሲለኝ በቃ ለምን እንደዚህ አድርጌ አልሰራም ብዬ አመጣሁኝ ማለት ነው። የሚገርማችሁ እዚህ ዳቦ ራሱ ቤታችሁ ካሰራችሁ ዳቦ ያው አንድ አይነት ዳቦ ነው ማለት ነው። እዚህ ሀገር የምታገኙት እንደዛ ኤሽ የለም። እኔ በኤሽ ለምጄ በቃ ምንም ዳቦ ራሱ ምንም ሊጥመኝ አልቻለም። እዚህ ያለው ብቻ አላህ ይስጥር። ከሳውዲ ከመጣሁ የሚገርማችሁ በጣም ክስት ብያለሁኝ። ትዳር ውስጥ ብገባም ምግብ እየተበላኝ አይደለም፣ ለምን እንደሆነ አላውቅም። ብቻ አልሙሂም በዚህ መልኩ ጨርሻለሁ ማለት ነው። ከዛ ደግሞ አሁን ጁሱን እንሰራለን ማለት ነው። ሚልህ አደረኩኝ ወይም ጨው ማለት ነው። እንደዚህ አድርጋችሁ በነገራችን ላይ በኹብዝ በዳቦ ስትበሉት በጣም ነው የሚጥመው። ሰርታችሁ ሞክሩት። ይሄን ባለቤቴ አይወደውም በነገራችን ላይ ለኔ ነው የሰራሁት። ከዛ እንግዲህ እንደምታዩት ስኳር አደረኩበት። ከዛ ደግሞ ንጹህ የሚጠጣ አደረኩኝ። በእንትንም መስራት ይቻላል በርግጥ በወተት ማለት ነው። ወተት አድርጋችሁ በዙ መፍጨት ትችላላችሁ። ግን በወተት ደስ አይለኝም እኔ በውሃ ነው ደስ የሚለኝና ውሃ አደረኩበት። የሆነ ጊዜ ባለቤቴ ልጋብዘኝ ወስዶኝ እንትን ምንድን ነበር የሚባል ቪንቶ ሳትጠይቀን ቪንቶ አድርጋ አቮካዶን ከላይ አድርጋ ስታመጣው በቃ ጣዕሙን የጠፋብኝ አስጠላኝ በቃ ውጭ መጠጣት አስጠላኝና ቤት መስራት ጀመርኩኝ ማለት ነው። እና የአንድ ብርጭቆ ብቻ ነው የሰራሁኝ። ከዛ ደግሞ ሻዬን አፈላሁኝ። እንግዲህ በዚህ መልኩ ቁርስ ሰራሁ እላችኋለሁኝ። እንግዲህ ከዛ በኋላ የሻይ ብርጭቆዬን አደረኩኝ። ይሄንን ሰርቼ ደግሞ አልጠጣም አለኝ አይደል? ለማንኛውም ያጋጥማል ብዬ አለፍኩትኝ። ከዛን ደግሞ ዳቦዬን በመሃል ቆርጥና በነገራችን ላይ ዳቦ ሳሞሌ ታውቃላችሁ? ያኔ ሳውዲ ያለው ሳሞሌ ውስጡ እንደዚህ በጣም እንትን ይኖረው ነበረ እና በተለይ ትኩስ ሳሞሌ ውስጡ በጣም እንትን አለውና ውስጡን አይመቸኝም። አያችሁት? እንትን ነው የሚመስለው በደንብ መብሰል በስሏል፣ ግን ቢሆንም ብዙም አይደለምና እና ውስጡ ስለማይመቸኝ አወጣሁትና ለባለቤቴ ሳንድዊች ሰራሁለት ማለት ነው። እንግዲህ አጋዥ አልበላም አልጠጣም አልበላም አልወድም ስላለች የሰራሁትን ለኛ ብቻ አድርጌዋለሁ ማለት ነው። የእንቁላል ትንሽዬ ሳህን ዝርጋ ስላት ይሄንን አመጣችው። ቀስ እያልሽ ትለምጂዋለሽ ያጋጥማል ብዬ አለፍኩኝ። በነገራችን ላይ እስኪ ላይክ ሸር እና ሰብስክራይብ አድርጉኝ፣ በእናታችሁ አግዙኝ። ተው ግን አግዙኝ፣ ተው ልደግበት፣ ተው ግን ዩቲዩብ ቢያርግ እኮ እንደዚህ አይደብረኝም ነበረ የምር። ኢትዮጵያ ነው ያለሁት እና ኢትዮጵያ ምን እንደምትፈልጉ ምን እንዳሳያችሁ የምትፈልጉት ነገር ካለ እስኪ ንገሩኝ። ድሮ እኛ ነበርን
ዩቲዩበሮችን ያሳደግን ሳኡዲ ሆነን አሁን ግን ቁጭ ብሎ እየጠበቀኝ ነው ከማር ቤት ስገባ ባለቤቴ። ከዛ ይሄንን ይመስላል ቁርስ እንግዲህ ዛሬ ወተት አላፈላውም። እንግዲህ ይመስላል እንብላ ብሎ አፍያ እላችኋለሁኝ። ሰርታችሁ ሞክሩት እንደዚህ ማለት ነው። እና በእናታችሁ እስኪ ላይክ እና ሼር ሰብስክራይብ አድርጉኝ ስወዳችሁ። እሺ ድሮ ሳውዲ ያለሁ እኛ ነበርን። رحمن يا رحمن ساعدني يا رحمن اشرح صدري